ስሜ ኤላይጃ ነው በሶሻል ሚዲያ በትክክለኛው ስሜ ደግሞ ኤልያስ ሞገስ ስፖርት የጀመርኩት ኦልሞስት 8ኛ ክፍል ስንጨርስ ሚኒስትሪ እንደጨረስን አካባቢ ነው አሪፍ ሰውነት ምናምን ለማግኘት ቢካዝ ሰዎች ያስቀኑ ምናምን ስለነበረ ያ ስሜ አሸናፊ ጨርቆስ ተሰማ እባላለሁ የመጣሁት ከባህር ዳር ነው እና አሁን ላይ የመጣሁት ያው ያፈራኋቸውን ልጆች ያው እዚህ በዮናስ ባዲ ቢልዲንግ ኮምፒቲሽን ላይ እንዲሳተፉ ነው እና እኔም ከዚህ በፊት ተወዳድሬያለሁ የዛሬ አመትም ታቻ ምናምንና የዛሬ አመት የተወዳደርኩት ሜን ፊዚክ እና ሄቪ ዌት ባዲ ቢልዲንግ ላይ ነው ሜን ፊዚክ ላይ 5ኛ ወጥቻለሁ ሄቪ ዌት ባዲ ቢልዲንግ ላይ ደግሞ 2ኛ ወጥቻለሁ እና ያው ያለውን በሀገራችን ላይ ያለውን የባዲ ቢልዲንግ ወይም ደግሞ የጡንቻ ግንባታን ስፖርትን ለማስፋፋት ወጣቱ ከሱስና ከተለያየ ነገር ርቀው ራሳቸውን በሚጠቅም እንዲሁም ደግሞ ለህብረተሰቡ ለሀገርም በሚጠቅሙ ደረጃ አርአያ የሚሆኑበትን መንገድ የሚፈጠር ስለሆነ ያው እኔም እደግፈዋለሁ እና አሁን ላይ ከአማራ ክልል ከተለያዩ ቦታዎች አሸናፊ የሆኑ ልጆችን ይዤ መጥቻለሁ ያው እነሱን እያሰለጠንኩ ነው። ሳሙኤል እባላለሁ። ካቴጎሪ ሄቪዌት ሚድል ሄቪዌት የመጀመሪያ የዛሬ አመት 2ኛ የወጣሁት ዘንድሮ ደግሞ እንግዲህ ከፈጣሪ ጋር። ስሜ ዮሴፍ ፈንታ ይባላል። ቦዲ ቢልደር ነኝ። አሁን ላይ በዮናስ ማጣሪያ በ3 ዲቪዥን ማለትም በሜን ፊዚክ እና በባዲ ቢልዲንግ በሁለቱም ካቴጎሪ አንደኛ ነው የወጣሁት። ኦቨርኦልም በባዲ ቢልዲንግ አንደኛ ነው የወጣሁት። ሚስተር አዲስ አበባ ማለት በባዲ ቢልዲንግ አሁን ላይ ደግሞ በሜን ፊዚክ በክላሲ ፊዚክ እና በላይት ዌት እወዳደራለሁ። የሱ ውጤት ደግሞ አንድ ላይ ነው ያለን አብረን። ቻፒ ይባላለሁ። ላስት ይር ጁኒየር ሜንስ ፊዚክ ቻምፒዮን ነበር። በዚህ አመት ደግሞ ክላስ ኤ ላይ እንወዳደረናል። ፊዚክ ሜንስ ፊዚክ ክላስ ኤ ላይ እስቲ አብረን እናያለን። በዚህ አመት ደግሞ የምናመጣውን ፓኬጅ ዌል ኦብቪየስሊ ተደብቀን ነው የምንሰራው። ማንም ያውቅም ላይክ አይተህ እንደሆነ ቪዲዮ ላይክ መኝታ ቤት ላይ ተደብቀን ነበር ፑሻፕ የምንሰራ። ብዙ አያውቅም። ትንሽ ያስቸግራል። ያው ድካም አለው። ብዙ ዋጋ ትከፍላለህ ምናምን ማለት ምን ያህል ጊዜ ነበር? 3 ወሬ ነው። አዎ የመጀመሪያው ጊዜ ላይ ያው ኖርማል የፕሮቲን መጠንህንና የካርብ መጠንህን አመጣጥነህ ዲፊሲት ውስጥ ገብተህ ነው የምትመጣው። ከዛ በኋላ የፕሬፕ ሰዓት ላይ ነው ካርብህን የምትቀንስ። ካርብህን እንደገና ደግሞ ቀንሰህ ደግሞ ኦን ኦፍ እያደረግ ከዛ ደግሞ የምትጨምርበት የፕሬፕ ቀናት ላይ በጣም ላይክ ከባድ ነው። አይ ከባድ ነው። እስ ጀስት ዩ ጋር ላይክ የሆነ ስራ ሊኖር ይገባል ሜክ የምታደርገው። እኔ እንዲሁም ዘግቻለሁ። ስቲል ሰርቫይቭ ለማድረግ እየሞከርኩ ነው ተወሰነ። አሪያ ኦብቪየስሊ ዳግም ባህር ዳር ነኝ። ዳግም አሸናፊ። ትንሽ ለየት የሚያደርገው ነገር የሆነ የኛም ፕሬፕ አደራረግ ነው። በአሁኑ ፕሬፕ ስናደርግ ትንሽ ከበድ አድርገን ነው ያደረግነው። 5 ቀን ካርብ ዲፕሊትድ ነበርኩ። ዛሬ ካርብ አፕ እያደረኩ ነው ለነገ ማለት ነው። ትንሽ ፉል እንደሆን ከመጀመሪያው ሳይዜ ፍላት ነበርኩ ፉል እንደሆን። ውድድሩ የዘንድሮ እንግዲህ በየክልሉ ስለመጣ ትንሽ ተፍ የሚሆን ይመስላል። ለአምናውም አይሆንም። ያው ያቅማችን ሙከራ ዝግጅት ያው 1 አመት ሙሉ ማለት ነው። ከዚህ በፊት 4 አመት የተወዳደርኩት ዘንድሮ 4ኛ አመት ነው። ያው ዘንድሮ አሪፍ ውጤት አመጣለሁ ብዬ አስባለሁ ከፈጣሪ ጋር። ማክሲመም 6 ወር ነው ካት ለማድረግ ማለት ነው። ከነበረብኝ ኮንዲሽን ሊን ለመሆን ኮንዲሽኒንግ አሪፍ ኮንዲሽን ለማለት 6 ወር ካት ያደረኩት። አሁን የፈጀብኝ ወደ 3 ወር አካባቢ ያን ያለም በልክ አድርጌ ስላልነበር ከት ለማድረግ 3 ወር ነው የፈጀው። ያው ካለፈው አመት ይሄኛው አመት ትንሽ ከበድ ይላል። ያገባሁበትም ክላስ ትንሽ ከፍ ያለ ክላስ ስለሆነ ብቻ ጥሩ ተዘጋጅቻለሁ ብዬ አስባለሁ። ሻልኩት ያው እንግዲህ የልፋታችን የምናሳይበት ደርሷል። ትንሽ ያስፈራል። ያው ብለናል። ያው ማሸነፍን አስቦ ነው ሁሉ የሚመጣው። ከኛ የተሻለ ከኛ በላይ ለፋ ካለ ደግሞ እንግዲህ ያው ግን ያስፈራል።
ማሸነፍን አስቦ ነው ሁሉም የሚመጣውና ትንሽ ቤት ስኬሪ እግዚአብሔር ይጨመርበት። ማን በቃ ይሄ አክሴፕት ማድረግ ማን ፈልገው ሪያሊቲ አለ 80 እኔ 100% ዳይት ነው የምለው አሚን ወርክአውት ይስፈላኔ ግን ዳይት በጣም ከፍተኛውን ደረጃ ይዛል ነው ከባድ ነው ትንሽ ካርብ አፕ ሳረጋ ብቻለሁ መሰለኝ አሮን ነው ብቻ ፈጣሪ ጋር የከበደኝ ክሬቪንግን ኮንትሮል ማድረግ በጣም ከባድ ነው ክሬቪንግ በቃ ብዙ ጊዜ ነው የሚሰራኩኝ ሶ እንደ ፈርስት ታይም ብዙም ጫና አላረኩም ራሴ ላይ አዲሱ ሸቴ ፀሐዬ ዮሴፍ እንደገና ደግሞ ያው ፋኔላ ወደ 4-5 ልጆች ይዤ መጥቻለሁ። አዎ ከዚህ በፊት የነበረው ምንድነው በየክልሉ ማጣሪያ አልነበረም። ሁሉም ሰው ወደ አዲስ አበባ ይመጣና ለተለያየ ወጪ የሚዳረግበት ሁኔታ ነበር። ምክንያቱም ፊት የሚያደርግ ሰው አለ፣ ፊት የማያደርግ ሰው አለ። ከተለያየ ቦታ ሰው መጥቶ ማጣሪያውን ሲያልፍ መሄድበት የሚመለስበት ሁኔታ አለ ወጪ አውጥቶ። አሁን ላይ ግን በየክልሉ የማጣሪያ ውድድር መኖሩ ሰው ራሱን አውቆ አቅሙን ለይቶ መነሻውንም መድረሻውንም አውቆ እንዲመጣ ስለሚያደርግ ከዚህ በፊት በነበሩ ብዙ ነገሮች የተንዛዙ ነገሮች ነበሩ። አሁን ላይ ግን ነገሮች እጥር ብለው እንዲሁም ለኮምፒቲሽኑ የሚመጥኑ ልጆች የሚፈሩበት ሁኔታ ተፈጥሯልና ከዚህ በፊት ምንድነው በየክልሉ በየክፍለ ሀገሩ በየከተማው በጣም ባዲ ቢልዲንጉ ላይ ሰውነት ያላቸው ልጆች አሉ። ነገር ግን ከፋይናንሻል ወይም ኢኮኖሚካሊ ጋር ለመምጣት ማይችሉበት ሁኔታ ነበር ቀጥታ ምክንያቱም አዲስ አበባ ላይ ብቻ ይደረግ ስለነበር። አሁን ላይ ግን በየክፍለ ሀገሩ ወይም በየክልሉ መደረጉ አዳዲስ ስፖርቱ ላይ ያሉ ወጣቶችን እንዲሳተፉ ትልቅ መንገድ ፈጥሯልና በዚህ አጋጣሚ ማመስገን እፈልጋለሁ። ያው ብዙ ነገር አለ የሚሰማ አይደል? ደስ የሚልህም ነገሮችም አሉ። ዋጋ ከፍለህ እዚህ በመምጣት ምናምን ያው ደግሞ የሚናፍቅ ነገር ደግሞ አለ። ብዙ ነገሮች ያልበላሃቸው ምናምን ምግቦች አሉ። ብዙ ገና መብላት የምትፈልጋቸው አሁን በጣም ለ3 ወራት ከብዙ ህግ ከባድ ስለሆነ ህግ ይሄን አታድርግ ይሄን አድርግ የሚል ህግ ከባድ ስለሆነ አሁን ደስ በሚል እንትን ውስጥ ነው ያው ህግ ውስጥ ስትገባ ደስ የሚልህን ነገር ነው የምትከተለው እና አታድርግ ተብለህ እዚህ ስለደረስ አሁን ለማድረግ እንግዲህ ያን ስሜት እየናፈቅ ነው በደስታ አሸናፊነት ነው ምንም ጥያቄ የለም። እንግዲህ እኔ አንደኛው ወጣለሁ ይናስ ስላው ሀሳቤ እሱ ነው። ጂሲያው በጣም ከባድ ነው። በተለይ ኢትዮጵያ ውስጥ ባዲ ቢልዲንግ በጣም ከባድ ፊልድ ነው እና ያው በቻልነው መጠን ሞክረናል። ዳይት ነው ለዳም ዳይት በጣም ከባድ ነው ወጪ ዳይቱም ከባድ ነው። ከምንም ቀላል ነገር የለውም እውነት ለመናገር በተለይ የመጨረሻው አንድ ወር ላይ ቦዲ ፋት እየቀነስን በሄድ ቁጥር በቃ ሜንታሊ ፊዚካሊ በጣም ዊክ እየሆንን እንሄዳለን። ኢቨን ፋይናንሻሊ የምንጠቀማቸው ነገሮች በጣም ከበድ ያሉ ነገሮች ናቸው። እሱ ትንሽ ቻሌንጅ ያደርግ ነበር። ይህን መጨረስ በራሱ ለእኛ ለተወዳዳሪዎች እኛ ነው የምናውቀው ማሸነፍ ነው። መጨረሱ በራሱ ትልቅ ነገር ነው ብለን ነው የምናስበው። ያልኳቸውን ሙሉ ለሙሉ እየሰሙ ነበር። 100% ታዛዥ ናቸው ምናምን ነገር የምላቸውን ነገርም ስለሚሰሙ ስለነበር ያው ስቴጅ ላይ ማን እንዳለ ስለማታውቅ ያው ግን ሆፕፉሊ እንደሚያሸንፉ ነው ተስፋ ማለት ነው። አክቹሊ እኔ ኖርማል ጀስት ራሴን ለማየት ነበር የገባው ሰው ግን ሰው ራሱ አልነገርኩም። መጣው ሞራል ምናምን ሲሰጡኝ በጣም ሪስፖንሲቢሊቲ እንዳለብኝ ነው የተሰማኝ ያኔ ማለት ነው። ከባድ ነው ማለት በጣም ላይክ ማደንቃቸው ልጆች ምናምን አሉ እና እነሱ ጋር ትንሽ ይከብዳል። አይ ሚን ኤክስፒሪየንሱ ራሱ ትልቅ ነገር ነው ብዬ ማስበው ሶ ለኔክስት በደንብ ለመዘጋጀት ነው። ኦፍ ኮርስ በዚህኛው ፈጣሪ ፈቀደው ከባድ ነው because ያው ትንሽ ፍርሃት አለ አላሽም ትንሽ ፍርሃት አለ። ሁሉም የሚሰማው ነው እዚህ ጋር በእኔ ተማመና በራሴ ተማመናለሁ የሚል ሰው ሁሉም የሚሰማው ነው። እኔ ያው የሰራ ሰው የልፋቱን ያገኛል ብዬ አስባለሁ። ያ ነው እየተሰማኛል። ያው በየክልሉ ማናቃቸው ተወዳዳሪዎች ስላሉ ምናምን
ያ ነው የሚያስፈራው። እኔ የበኩሌ እንዳልኩት ነው መጀመሪያም ከራሴ ጋር ነው ኮምፒት ማድረግ ወደፊትም ከራሴ ጋር የመጣው ነገር ይምጣ ያው እስከ መጨረሻው እንሄዳለን ማለት ነው። ከልጆቼ ምንም ጥርጥር የለውም በቃ ሜዳሊያውን ብቻ ሳይሆን ዘሆል አንዳንደኛ ይወጣል ተማምናለሁ። ኒውትሪሽን ላይ በቃ 5-6 ወር አካባቢ ምንም ኮንዲሽኒንግ ነው እና ባዲ ቢልዲንግ ማለት ሰው ከሩቁ ነው እንደሚያየው አይደለም። ገባ ብለህ ስታየው ውድድር ላይ በብዙ ነገሮች ተፈትነ ብዙ ነገሮችን መስዋዕት አድርገ የምትፈልገውን ነገር ሳትበላ የምትፈልገውን ነገር ሳትጠጣ ከጓደኞች ርቀህ ብዙ ነገር ሳክሪፋይ አድርገ ስለምትመጣ ዋንጫ እንደሚበሉ እርግጠኛ ነኝ ተማምናለሁ። ያው ቢከብድም ያው የሚፈልጉት ነገር ከሆነ የምትወደው ነገር ከሆነ ባለህ ነገር መጀመር ነው ማቆም የለብህም። ጀምረው መሄድ ነው። ከዛ የምትሰራውን ስራ ወደ ቢዝነስ እየቀየርክ ጀምረህ ያው መታገል ነው ብዬ ነው የማስበው። ከባድ ነው፣ በጣም ከባድ ነው። ግን የምንወደው ነገር እስከሆነ ድረስ የሚከፈለውን ነገር ከፍለን ያው እዚህ መብቃት ያቅተናል ብዬ አላስብም። ምን ያህል እንፈልገዋለን የሚለው ነገር ነው ዋናው ነገር። ውስጣችን በደንብ ከፈለገው ያው እንዴትም ብለን እንወጣዋለን። የኛ ካታጎሪ በጣም ከባድ ነው አሁን ላይ። ያው ከሁሉም ክልሎች ከአንድ ቶፕ 6 የወጡት ናቸው የሚመጡት። አዲስ አበባ ቶፕ 6 ይወጣሉ። አንድ ላይ ነው የምንወዳደረው ማለት ነው እና ከባድ ነው ትንሽ። ግልጽ ነው። ከአመት አመት ስፖርቱ በጣም እያደገ ነው እየሄደ ያለው። ኤክስትሪም በቃ እንዲሁ እየከበደ የሚሄድ ነገር ነው። ምንም የሚቀል ነገር አይደለም። ያው ውድድሩ በከበደ ቁጥር እኛም ከበድ ብለን ለመምጣት እንሞክራለን። ደግሞ ይመርሃል ምናምን ጥሩ እየሆንክ ስትመጣ ኮንዲሽንን ስትጠብቅ ጥሩ እየሆንክ ስትመጣ እንደገና ትሻገራለህ እና ሰው ከታች ነው የሚነሳው። ሁሉም ሰው ካለ መስራት ነው የሚነሳው። ስለዚህ ቢሰሩ መከራለሁ ሁሉም ሰው። ምክንያቱም ሌላ ቦታ ላይ ከሚውል ደስ የሚያሰኝ ህይወት ስለሆነ እዚህ ህይወት ውስጥ ገብቶ ቢያው ደስ ይለኛል። እኔ ወጣትን የምመክረው ያን ብቻ ነው። ያው ወደ ስፖርቱ ለመግባት ባላቸው ነገር ለመግባት ይሞክሩ። ወደ ስፔሲፊካሊ ቦዲ ቢልዲንግ መግባት ከፈለጉ ግን ያው መጀመሪያ ኪሳቸውን ማሳደግ አለበት። ካለበዚያ ቦዲ ቢልዲንግ በጣም ኤክስፔንሲቭ የሆነ ኑሮ ስለሆነ እንደዛ ማለት ነው። ስቴጅ ላይ ውጤቱን አብረን ያለን ያው ጥሩ ውጤት አመጣለሁ ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ያው ኤቭሪ ኢየር ኮምፒቲሽኑ ታፍ እየሆነ ነው እየሄደ ያለ እና አሁን ደግሞ በተለየ መልኩ አክሰሱም ያልነበራቸው ሰዎች ምናምን ክልል ላይ የነበሩ አሪፍ ሰውነት ያላቸው አሪፍ ፖቴንሻል የነበራቸው ልጆች መጥተዋል። ስለዚህ ትንሽ አሁንም ከበፊቱ ከአምናው ታፍ እየሆነ ይሄዳል ማለት ነው እና ያው አምና እኔ የተሰጠኝ ኮሜንት ሳይዝ ነበረ። በቻልኩት አቅም ሳይዜ ላይ በደንብ አዳፕ አድርጌ መጥቻለሁ። ስለዚህ ቶፕ 3 ኤክስፔክት አደርጋለሁ። እኔ እንግዲህ ልዩነቱ አይታየኝም። ለእኔ ልዩነቱ አይታየኝም። ምክንያቱም አምናም ውድድር ነበር፣ አሁንም ውድድር ነበር። ልዩነቱ አይታየኝም። ምናልባት አሁን ሽልማት ያለው ይመስለኛል ባልሳሳት። ከዛ ውጭ ምንም ነገር አለ። እኔ 3 ጊዜ 4ኛ ዓመቴ ነው የምወዳደረው እና ልዩነቱ አይታየኝም። ያውኑ ትንሽ ታፍ ይሆናል ኮዝ ክልል ላይ ያሉ ተወዳዳሪዎች ባለፉት ውድድሮች ወደኛ ስላልመጡ በአሁኑ አይ ቲንክ ታፍ የሚሆን ይመስለኛል። አንደኛ ባይርም ትንሽ ከባድ ስለሆነ ያው ቶፕ 3 ውስጥ ከገባው በቂ ነው ያስባል። ያው በዚህ በአሁኑ ያው ክላስ ኤ ቢሆንም እስቲ እንግዲህ እናያለን ብናይ ይሻላል። ቤተሰብ ማመስገን ፈልጋለሁ። አምኖኝ ልከውኛል። ዴዲኬሽን ፊትነስ ኦብቪየስሊ እና ጓደኞቼ በጣም ሰፖርት ያደርጉኛል። ጀስት ሌሎች ስቴጅ ላይ ከወጣው በኋላ ነው እነሱ በፊትም ጀምሮ ያምኑብኝ ነበር። እነሱ ማመስገን ፈልጋለሁ። ብዙ ማመስገን የምፈልገው ሰው አለ፣ ግን ከኔ ጋር የሆናችሁ ሰዎች በሙሉ የረዳችሁ ያገዛችሁ ስቲል ነው ምግብ እያመላለሱ የሚያመጡ ልጆች አሉ። አጣጣው እግዚአብሔር ይባርካችሁ። አመሰግናለሁ እላለሁ። ለኔ በጣም ሳፖርት የሚያደርገኝ አለ፣ በጣም የሚያግዘኝ አለን። ሳሙኤል ይባላል። በጣም እሱ ነው ሳፖርት የሚያደርገኝ እና የባርኮን ፊትነስ ባለቤት
ሰፖርት ያደርገኛል። እሱ ማመስገን እፈልጋለሁ። ቤተሰቦቼ ማመስገን እፈልጋለሁ እና በይበልጥ ደግሞ በደንብ አለን አብሳሙኝ ማለት እሱ በጣም ሰፖርት ያደርገኛል። በጣም እሱ ማመስገን እፈልጋለሁ። ቤተሰቦቼን በጣም ማመስገን እፈልጋለሁ። እነሱ ናቸው በብዙ ነገር ሰፖርት ያደረጉኝ ለዚህ እንድበቃ ያደረጉኝ። ሲቀጥል ላስት ይር ኮች ሲያደርገኝ የነበረው እያሱ እሱን በጣም ማመስገን እፈልጋለሁ። የኔ መሰረት እሱ ነው እና እሱን በዚህ አጋጣሚ ማመስገን እፈልጋለሁ።